የማህፀን በር ቅድመ ካንሰር ምርመራ መቼ እንዲጀመር ይመከራል? ሰላም፣ ዶክተር ኢሳያስ ነኝ ከቤኔት ክሊኒክ የማህፀንና ጽንስ ስፔሻሊቲ ሬዚደንት ሐኪም። የማህፀን በር ካንሰር ብዙ ሴቶችን ሊያጠቃ የሚችል ችግር ነው። በተለይ በቀላሉ መከላከል የምንችለውና ቶሎም ከተለየ በህክምና ማዳን ከሚቻሉ የካንሰር አይነቶች ውስጥ ነው። ይህን ለማድረግ በተለይ ግንኙነት ለጀመረች ሴት ከ1 ዓመት ጀምሮ በየ3 ዓመቱ የሚሰራ የቅድመ ካንሰር ምርመራ ወይም ፓፕ ስሚር የሚባል ምርመራ ያስፈልጋል። ይህንንም በየ3 ዓመቱ እስከ 65 ዓመት ድረስ ማሰራት ይመከራል። ይህንን በማድረግ ውስጥ ካንሰሩ ስር ሳይሰድ ቀድሞ መለየት እንዲቻልና ችግሩን ከታወቀ ደግሞ በቶሎ በማከም የከበደ አሳሳቢ ችግር ሳይመጣ ማከም እንችላለን ማለት ነው። ስለዚህ በተለይ እድሜሽ ከ21 ዓመት በላይ ከሆነ ይህንን ቅድመ ካንሰር ምርመራ በማድረግ የከበደ የካንሰር ችግር እስከ ሞት ድረስ ከሚያጋጥመው ሁኔታ ራስሽን መጠበቅ ትችላለሽ ማለት ነው።